ዘይመጽ ወበነበልባለ እሳት በላኢ ወይከውን ብኢሎሙ ለኵሎሙ አሕዛብ ከመ ዘየሐልም ሕልመ ወኵሎሙ እለ ጸብዖሙ ለእስራኤል ወኵሎሙ እለ ጸብዑ ለኢየሩሳሌም ወኵሎሙ እለ ተጋብኡ ላዕሌሃ ወሮድዋ ይከውኑ ከመ እለ ይበልዑ ወይሰትዩ በሕልሞሙ ወሶበ ይነቅዑ ይሕስዎሙ ሕልሞሙ ወበከመ ጽሙ ዘይሃልም እንዘይሰቲ ማየ ወነቂሆ አዲሃ ጸመይት ነፍሱ ወከንቶ ተሰፎ ወከማሁ ውእቱ በኢሎሙ ለኵሎሙ አሕዛብ ለጸብዋ ለደብረ ጽዮን ደክሙ ወደንገጹ ወሰክሩ ዋኮ ወወይኑ ዋኮ በሜስ እስመ አስተዮሙ እግዚአብሔር ጋኔነ ዘአደነገጾሙ ወከደኖሙ አዕይንቲሆሙ ለነቢያቲሆሙ ወለመላእክቲሆሙ እለ ይሬዩ ዘህቡ ወይከውኖሙ ዝንቱ ኩሉ ነገር ከመ ነገረ መጽሐፍ ህቱ ዘይህብዎ መጽሐፈ ለቢሲ ዘይሐምር መጽሐፈ ወይብልዎ አንብ ዘንተ ወይብል ይክል አንወቶ እስመ ህቱ ውእቱ ወካዕበ ይሁብዎ መጽሐፈ ለቢሲ ዘያምር መጽሐፈ ወይቤልዎ አንብ ዘንተ ወይብል ያምር መጽሐፈ ወይቤ እግዚአብሔር እሉ ሕዝብ ይቀርቡኒ በከናፍሪሆሙ ወበልቦሙ ነዋሕ ይረህቁኒ ወከንቶ ያመልኩኒ ወይምህሩ ትምህርተ ትእዛዘሰ በእንተ ዝንቱ ናሁ እደግም አብሶቶሙ ለእሉ ሕዝብ ወአፈልሶሙ ወአሐግሮሙ ጥበቦሙ ለጠቢባን ወአረስዖሙ ምክሮሙ ለመካርያን አሌሎሙ ለእለ ይመክሩ ምክረ እኩየ ወይሞቀ ከመ ይህቡ እምእግዚአብሔር ዋኮ እንበይነ እግዚአብሔር አሌሎሙ ለእለ ይከብቱ ምክረ ዘይገብሩ በጽልመት ግብሮሙ ወይብሉ ዋልቦ ዘይሬየነ ዋልቦ ዘይአምር ዘንገብር አኮኑ ከመ ጽቡረ ለውሃዊ አንትሙ ይክልኑ ለህብት ለልሃኩ ይብሎቶ ኢትግበረኒ ከመዝ ይብሎኑ ግብር ለገባሪሁ እያሰነየከ ገቢሮቴ ዋልቦ እንከ ወይምዝ ይከውን ኦም ከመ ከርሜል ወከርሜል ይከውን ከመ ኦም ወኢተአሚረ ይሰሙ ጽሙማን ነገረ መጽሐፍ ወኢለሂ ውስተ ጽልመት ወኢለሂ ውስተ ጊሜ ወተአሚረ ይርአያ አዕይንተ ዕውራን ወይትፌስሑ ነዳያን በእግዚአብሔር በሐሴት ወይጸግቡ ትፍሥሕተ ሰብእ ቅቡፃን በቅዱሰ እስራኤል እስመ ሀልቀ ኃጥእ ወጠፉ እቡይ ወተሰረው እለ የምፁ በእከይ ወእለ ያስሕቱ ሰብአ በነገር ወኵሎሙ እለ ይትዋቀሱ በሀባናክስ ወአመጽኡ ማይቀፈ ወአጠዊዕዋ ለጽድቅ በአመፃሆሙ ዘኢሳይያስ ነቢይ በረከቱ ትኩን ምስሌነ ለዓለመ ዓለም አሜን። ዘኢሳይያስ ነቢይ በረከቱ ትኩን ምስሌነ ለዓለመ ዓለም አሜን። ስለዚህ ገዥ የሚሆን እግዚአብሔር እንዲህ አለ፣ እነሆ እኔ በኢየሩሳሌም መረጠኝ፣ የከበረች ዋጋዬ ብዙ የሆነ ድንጋይን ለአራቱ ማዕዘን አኖራለሁ። እናትም ሰው አያፍርም አለ። ተስፋን በእውነት አደርጋለሁ፣ ይቅርታዬንም መጥቼ አደርጋለሁ። በሐሰትና በከንቱ ጣዖት የሚያምኑ ሰዎች ግን ከጥልቅ ነፋስ ከመቅሰፍትነት አያመልጡም። ከሞት ጋር የተማማላችሁት መሐላችሁ ይፈርድባችኋል። ከመቃብርም ጋር የተስማማችሁትንም ድንገት ቃል ኪዳን አያጸናም። ድንገተኛ ጥቅል ነፋስም ወይም መከራ ሲመጣ ይወስድባችኋል። በመከራውም ትደክማላችሁ። በመጣም ጊዜ የየዕለቱ ያጠፋችኋል።
የተማረኳችሁትም ቀን ትቀርባላችሁ፣ ሌሊቱንም የምታጠራጥር ክፉ ናት። በመከራው የተጨነቃችሁ እናንተ የነቢያትን ቃል መስማትን ተማሩ። ከእግዚአብሔር ጋር ጠብ ክርክርን አትችሉም። ለትምህርት እንሰበስባችሁ ዘንድ እኛ ደከምን፣ እንደ ልጆች ሕንፃ መሆናችሁ። ስለዚህ ጠላት ይነሳባችኋል፣ በገባዖንም አውራጃ ይሰፍራል። ስራውንም በጸኑ ከብዙ ቀን በኋላ የእነዚያ ባሮች ጌታ ተመልሶ መጥቶ ይተሳሰባቸው ጀመር። 5 መክሊት የተቀበለው ቀረበና አቤቱ 5 መክሊቶችን ሰጥተኸኝ ነበር፣ በእነርሱም ላይ ያተረፏቸው መክሊቶች እነሆ ብሎ ሌሎች 5 መክሊቶችን አመጣ። ጌታውም አንተ በጥቂት የታመንክ በጎ አገልጋይ፣ በብዙ ሀብት ላይ ሾመሃለሁ፣ ወደ ጌታ ተድላ ደስታ ግባ አለው። 2 መክሊትም የተቀበለው መጥቶ አቤቱ 2 መክሊቶችን ሰጥተኸኝ ነበር፣ እነሆ ሌሎች 2 መክሊቶችን አትርፌአለሁ አለ። ጌታውም አንተ የታመንክ በጎ አገልጋይ፣ በጥቂቱ የታመንክ ስለሆነ በብዙ ሀብት ላይ ሾመሃለሁ፣ ወደ ጌታ ደስታ ግባ አለው። አንዲት መክሊት የተቀበለው መጣና እንዲህ አለ፣ አንተ ያልዘራኸውን የምታጭድ ያልበተንከውንም የምትሰበስብ ጨካኝ ሰው እንደሆንክ አውቃለሁና ስለዘራው ሄድኩና መሬት ቆፍሬ ወርቅን በምድር ውስጥ ቀበርኩ፣ እነሆ ገንዘብህን ውሰድ አለ። ጌታውም መልሶ እንዲህ አለ፣ አንተ ክፉ ሰነፍ ባሪያ፣ እኔ ጨካኝ ሰው ያልዘራሁትን የማጭድ ያልበተንኩትንም የምሰበስብ መሆኔን ታውቃለህን? ወርቄን ወደ ግምጃ ቤቴ ልትመልስ በተገባህ ነበር፣ እኔም ራሴ መጥቼ በትርፍ ባሰራሁበት ነበር። ከዚያም የቆሙትን እንዲህ አላቸው፣ ይህን መክሊት ከእሱ ተቀብላችሁ 10 መክሊት ላለው ስጡት፣ ላለው ሁሉ ይሰጡታል፣ ይጨመርለታል፣ ለሌለው ግን ያንኑ ያለውን እንኳ ይወስዱበታል። ክፉውን ሰነፍ ባሪያ ግን ወደ ውጭ አውጡና ልቅሶና ጥርስ ማፋጨት ወዳለበት ወደ ጽኑ ጨለማ አግዙት። የሰው ልጅ ቅዱሳን መላእክትን አስከትሎ በጌትነቱ በሚመጣበት ጊዜ ያን ጊዜ በጌትነቱ ዙፋን ላይ ይቀመጣል። አሕዛብ ሁሉ በፊቱ ይሰበሰባሉ። እረኛ በጎቹን ከፍየሎቹ እንደሚለያቸው የራሳቸው ይለያቸዋል። በጎቹን በቀኙ ፍየሎቹን በግራው ያቆማቸዋል። ያን ጊዜ ንጉሡ በቀኙ ያሉትን አባቴ የባረካችሁ ዓለም ሳይፈጠር የተዘጋጀላችሁ መንግሥተ ሰማያትን ትወርሱ ዘንድ ወደ እኔ ኑ ይላቸዋል። ተርቤ አብልታችሁኛልና፣ ተጠምቼም አጠጥታችሁኛልና፣ እንግዳ ሆኜ ተቀብላችሁኛልና፣ ታርዤም አልብሳችሁኛልና፣ ታምሜም ጎብኝታችሁኛልና፣ ታስሬም ወደ እኔ መጥታችሁ አረጋግታችሁኛልና። ያን ጊዜ ጻድቃን እንዲህ ብለው ይመልሳሉ፣ አቤቱ መቼ ተርበህ አይተን አብልተንህ? መቼ ተጠምተህ አይተን አጠጥተንህ? መቼ እንግዳ ሆነህ አይተን ተቀበለንህ? ታርዘህስ መቼ አለበስንህ? መቼ ታመህ አይተን ጎበኘንህ? ታስረህስ ወደ አንተ መጥተን መቼ አነጋገርንህ? ይሉታል። ከዚህ በኋላ ንጉሡ መልሶ በቀኙ ያሉትን እውነት እላችኋለሁ በእኔ ካመኑ ከእነዚህ ከታናናሾች ወንድሞቼ ለአንዱ ያደረጋችሁት ሁሉ ለእኔ አድርጋችሁታል ይላቸዋል። ከዚህ በኋላ በግራው ያሉትን እንዲህ ይላቸዋል፣ እናንተ የተረገማችሁ ከሰይጣንና ለመክተኞች ወደ ተዘጋጀው ወደ ዘላለም እሳት ሂዱ። ተርቤ አላበላችሁኝምና፣ ተጠምቼም አላጠጣችሁኝምና፣ እንግዳ ሆኜ አልተቀበላችሁኝምና፣ ታርዤም አላለበሳችሁኝምና፣ ታምሜም አልጎበኛችሁኝምና፣ ታስሬም መጥታችሁ አላነጋገራችሁኝምና። ያን ጊዜ በግራ ያሉት መልሰው መቼ ተርበህ አይተን አናበላህ ብለን፣ መቼስ ተጠምተህ አይተን አናጠጣህ ብለን፣ መቼስ እንግዳ ሆነህ አይተን አንቀበል ብለን፣ መቼ ታርዘህ አይተን እናለብስ ብለን፣ መቼ ታመህ አይተን አንጎበኝ ብለን፣ መቼ ታስረስ አይተን አናነጋግር ብለን ይሉታል። ከዚህ በኋላ ንጉሡ መልሶ እውነት እላችኋለሁ ከእነዚህ ከታናናሾች ወንድሞች ላሉ ያላደረጋችሁት ለእኔ አላደረጋችሁትም ይላቸዋል። እነርሱም ወደ ዘላለም ቅጣት ይሄዳሉ፣ ጻድቃን ግን ወደ ዘላለም ሕይወት ይሄዳሉ። እንዲህም ሆነ ጌታ ኢየሱስ ይህን ሁሉ ነገር ተናግሮ
ፋሲካ እንዲሆን ታውቃላችሁ። የሰው ልጅ ይዘው ይሰሩታል። ማክሰኞ በቀኑ በ11 ሰዓት ከወንጌል በኋላ የሚነበብ የክብር ባለቤት ያስቀመጣት ለዚችም አምላካዊ ምሳሌ ወዮ አንክሮ ይገባል። ንግድ ስለሚፈልግ ሰው ለባሮቹ ለመጀመሪያ 5 መክሊት፣ ለሁለተኛው 2፣ ለሶስተኛው 1 ገንዘብ ስለሰጣቸው ብቻ አይናገርም። ስጦታዎቹንም ወደ ተቀበሉ ስርዓት ወደ ተሰራላቸው የካህናት አለቆች ያመለክታል እንጂ መክሊቱን ለማድረግ ወጥቶ የሄደ የመክሊቶቹ ትርፍ በጥፍ ይሆንለታልና በመክሊቱ ነግዶ ማትረፍ እንደሚገባው ስርዓት እንደታዘዘው የማይሰራ የሚሰጠውን ያቺ ያለችው እርሱ ተወስዳ ለሚያቀርብባት ትሰጣለች። ያንን ሰነፍ ባሪያ ግን እንደሚገባ በጎ ስራ ስላልሰራና ሰነፍ ታካች ሆኖ ስለተገኘ ወደ ውጭ ያስወጡታል፣ ወደ ሲኦልም ያስገቡታል። እኛ በጎ ስራ እንስራ፣ ፍጹማን በሆኑ ስራዎችም ፈጣሪያችንን ደስ እናሰኘው። ስለ ብዙ ስጦታዎቹ ሰጪውን እናመስግነው። መድኃኒታችን ክርስቶስ ሰው ሆኖ መከራ ተቀበለ፣ በመከራውም አዳነን። ስለዚህ ቦታ መጽናት በቅዱሳን አባቶቻችን ስለሚቀሩ ቦታዎችና ገዳማት በውስጣቸው ስለሚኖሩ ሽማግሌዎች በጠቅላላ ስለዚህ ዓለም መጠበቅ የታቀፉ ሁሉ ጠብቃቸው ዘንድ የእኛንም ኃጢአት ያስተሰርይልን ዘንድ ጸልዩ። በዚህ ቦታና በሌሎች ቦታዎች ስለሚገኙ በነፍስ በሥጋ ስለታመሙ አባቶቻችንና ወንድሞቻችን ጌታ እኛም ለእነሱ ሕይወቱን ጤንነቱን ሰጥቶ በጎ ነገርን ያደርግልን ዘንድ እኛንም ኃጢአታችንን ያስተሰርይልን ዘንድ ጸልዩ። ስለሚጓዙ አባቶቻችንና ወንድሞቻችን ጌታ በቀና መንገድ መርቶ በሰላም በደስታ ወደ መኖሪያቸው መልሳቸው ዘንድ እኛንም ኃጢአታችንን ያስተሰርይልን ዘንድ ጸልዩ። ስለሚገኝ ስለ ዛፎችና ስለ ወንዞች በዓለም ውስጥ ፍሬ ስለምታፈራ ዛፍ ሁሉ ጌታ ባርኮ አብዝቶ ከጥፋትም ጠብቆ ለፍጻሜ ፍሬ ያነሳቸው ዘንድ እኛንም ኃጢአታችንን ያስተሰርይልን ዘንድ ጸልዩ። አምላካችን ክርስቶስ በገዢዎችና በፈራጆች ሁሉ ፊት ይቅርታንና ምሕረትን እንዲሰጥልን ልቡናቸውን ጊዜ በቸርነቱ እንዲያራራ ኃጢአታችንንም እንዲያስተሰርይልን ጸልዩ።